ሰላም ጋይስ ዛሬ በአዲስ ቪዲዮ ተመልሼ የመጣሁት እንግዲህ እንደምናውቀው ዲዲጂ የሚባለው የአሜሪካዊ ሙዚቀኛ ወይም ራፐር የሚባለው ኢትዮጵያ ላይ ላይቭ ስትሪም እያዘጋጀ ነውና በዚህ ሰዓት ኢትዮጵያ ላይ ትልቅ ውርደት ተከሰተ። እሱም ምንድነው? እስቲ ቪዲዮን አይታችሁ ተመለሱ። Oh no. Ethy. What the fuck? Nigga, two thunders? Two thunders though. Niggas ain't even get rained on like that. How y'all cut off two thunders? Ethy tripping right now. That shit scary. እና ቪዲዮ እንዳያችሁት ነው ላይቭ ስትሪም ያረገ ባለበት ሰዓት ሩም በያዘበት ነው መብራት የጠፋውና በጣም የሚያሳዝን ነገር ነው። እና ይሄን ነገር ለመቅረፍ መንግስት የበለጠ ይሰራ የሚል ሐሳብ አለኝ። ይሄን ሐሳብ ሼር ላድርጋችሁ ብዬ ነው። ሌሎችንም ቪዲዮዎች ይዤላችሁ እመጣለሁ። እስከዛ ይሄን ቪዲዮ ላይክ እና ሰብስክራይብ አድርጉልኝ። አመሰግናለሁ።